ሰባት አይነት የሰው ክፍሎች አሉ የውመል ቂያማ ከአርሽ ጥላ ስር ይጠለላሉ ሁላችንም ይሄን ሐዲስ ስንሰማ እነሱን የሚያመሳስልንን ባህሪ መፈለጋችን የሙእሚን ባህሪ ነው እንዲህ ይሳካልኝ ይሆን ይሄ ሴኔ ይሆን እንላለን እንመኛለን ቢሆንልን እነዚህ ከሰባቱ ሰዎች ውስጥ almost all ሁሉም ማለት በሚቻልበት መልኩ ከውስጥ ጋር የተያዘ ስራ ይሰሩ ናቸው አካላዊ ያልነበረ ከሰባቱ አንድ ሶስት ብለን እንቁጠር የመጀመሪያው رجل قلبه معلق بالمساجد አንደኛው ይሄ ሰው ቀልቡ መስጂድ ጋር የተጣበቀ ዙሁር ሰግዶ ሲመለስ አሱር ስለመሄድ የሚያስብ ሰው قلبه معلق بالمساجد የውስጥ ጋር ያለ አታችመንት አለ ሁለተኛው ورجلان تحابا في الله ስለ ሁለት ሰዎች ለአላህ ሲሉ የተዋደዱ ውዴታ የውስጥ ስራ ነው ሶስተኛው رجل دعته امرأة ذات منصب وجمال ሶስተኛው ደግሞ ይሄ ነው አንድ ወጣት አንድ ግለሰብ አንድ ሰው አንዲት ሴት ለዚና ጠራቸው ጥሩ ስልጣን ያላት ውበት ያላት ይሄን ሁሉ አጓጊ ነገር ግን አላህን አስተዋውሶ እምቢ አለ قال معاذ الله አላረገውም አለ እዚህም ጋር ውስጥ ስራ ነው ሙራቀባ ምንለው አላህ ያየኛል እንዴት ነው የምሰራው ይሄን ጉዳይ ان ربي احسن مثواي ጌታዬ ስንቱ ለታውሉልኛል አላደርገውም የውስጥ ነው ይሄ ጨዋታ ከሰውማ ተሰትሮ ነበር ግን አላህ ያየኛል የሚል የኢማን ጥሪ ውስጡ ሲነግረው ወደ ኋላ ዩተርን ዞረ ሶስተኛ ይሆነው አራተኛው ورجل تصدق بصدقة صدقة يسدسو فأخفاها دبكات لسو አይደለም ዓላማው የውስጥ ስራ ነው ኢኽላስ ምን ነው ማለት ነው ሰጠ በቀኙ ሲሰጥ ግራጁ ማታየውን ያህል የመደበቁ ጥግ ማለት እንዴት ነው ቀኝ እጅ የሰጠ ግራጅ ማያየው አብረው ቆጥረውን ያሰጡት የመደበቁን ጥግ ለማሳየት ነው ነብዩ ሰለላሁ ዐለይሂ ወሰለም ተጠቀሙ እዚህ ጋር ምንድነው የፈለገው አላህና አላህ ብቻ ሰው እንዳያይ የውስጥ ስራን ኢኽላስ እንለዋለን ይየኝ ስትል ደግሞ ሪያ እንለዋለን ቆሻሻው ማለት ነው አምስተኛ ورجل ذكر الله خاليا ففاضت عيناه አምስተኛው ሰው ደግሞ ይሄ ነው አላህን ብቻውን ነው አወሳው ምኝታ ክፍሉ ውስጥ አሊያም ወክ ያደረገ ሰው ሳያየው አሊያም መኪና ውስጥ ሳይወርድ አላህን አስታውሶ ቅጣቱን አስታውሶ ففاضت عيناه አይኑን መቆጣጠር አልቻለም አለቀሰ ይሄን ያየው አርrahማን ነገ አንስቶ አርሽ ጥላ ስር ይከተዋል እነዚህ ሁሉ ስራዎች ከውስጥ ጋር የተገናኙ ናቸው ስድስተኛው ወመሊኩን ዓዲል ፍትሃ የሆነ ንጉስ ይሄም ውስጥ ጋር ነው ዓድል የምትለው ውጤቱ ምድር ላይ ቢታይ ወዳጆቼ የስኬቱ ሁሉ ሚስጥር ከውስጥ ጽዳት ጋር ይገናኛል በህይወታችን ላይ በየትኛውም ጉዞ ላይ ያለን ስኬት ውስጥ አላህ ጋር ባለን ትስስር ይመዘናል አሊያ ለጊዜው አሸብ ርቀት ተጠፋለ ረጅም ርቀት መራመዳችን ትግሉ የት ጋር ነው የሚጀምር ውስጥ ነው ለዛ ነው የውስጥ ጽዳት ያለ የዛሬውን ፕሮግራም በጣም አድፈዋል ውስጦቻችን ኩራት በዲን ስም ተንሰራፍቷል ሪያ ነው ስራዎቻችን ሁሉ ይይሉኝ ነው እርምጃችን ሁሉ መደነቅን መንጨብጨብን ፍለጋ ነው ሲቃወም ለነፍስያው እንጂ ለአላህ ሲል አይደለም ሁሉ ነገር ከውስጥ ጋር ያያዛል አቡበክር الصديق رضي الله تعالى عنه የስኬታቸው ሚስጥር ምን ይመስላችኋል ዑለማዎቹ ይንገሩን ሰለፎቹ ምን ይላሉ لم يكن ابو بكر فقيرا كابي ذر وابي هريره ابو بكر እንደ አቡ ሁረይራም እንደ አቡ ዘርም ደሃል ነበር ችግርን አላየም ሀብታም ነበር ولكن وكان افضل منهما ከሁለቱ ግን አላህ ዘንድ በደረጃ ይበልጣል صديق هذه الامه እንዴት በለጣቸው አቡ ዘር ያለውን ንብረት ሁሉ ሰደቃ የሰጠ ድህነት መገለጫ የሆነ ሰው ነው
እንኳን ንብረት ሰው ከጎኑ አልነበረም يرحمالله ابي ذر يمشي وحده ብቻውን ተነጥሎ ሰው ጋር የሚኖር ነው አንድ ሰሃባ ይዘይረው ቤቱ ሄደ ቤቱ ሲመለከተው ከውዱቃ ውጭ ከምግብ ሳህን ውጭ የለም የአባ ዘር የጣልከው ቃህን አለው ወደዛኛው ክላስ ልከነው ነው አለው የትኛው ክላስ አለው ሌላ ክላስ ያለ መስሎት ነው አይ ወደሚቀጥለው ዓለም ቤቴ ልኬው ነው አለው ደሃ ነበር አቡ ዘር አቡ ሁረይራ ድህነት ያንገላታው ሰው ነበር እኔ ይላል ከመራቤ የተነሳ አንዳንዴ ረሃብ መንገድ ላይ ይጥለኛል በመካ ፀሐይ ይላል ሰው በሽታ ይጣለኝ ይመስለው ነበር ሆዴ የሚበላው አጥቶ ነበር ይላል አቡ ሁረይራ ብዙ ጊዜ ይወድቁ ነበር ርቧቸው ነገር ግን አቡበክር ከነሱ ይበልጣል በደረጃ ምስጥሩ ምንድነው